ጤና ይስጥልኝ እንደምናችሁ። ዛሬ ደግሞ የአይን ሞራ ምንድነው፣ እንዴት ይከሰታል፣ ምን አይነት ሁኔታዎችስ አሉት፣ ምን ማድረግ አለብን የሚለውን እነግራችኋለሁ። አብራችሁን ቆዩ። ሞራ እንግዲህ የምንለው የአይናችን ሌንስ ጭጋጋማ በሆነ ነጭ አይነት ጭጋጋማ በሆነ ነገር ሲሸፈን ነው። ሌንስ ከአይናችን የፊተኛ ክፍል ከምንላቸው የሚመደብ ነው እና የተሻለና ጥርት ያለ እይታ እንዲኖረን የሚያደርግ ነው እና ይሄ ሌንስ ጭጋጋማ ወይ ደግሞ ጉም የለበሰ ሲሆን የእይታ ችግር ያስከትላል። ላላ እይታ እንዲኖረን ብርሃን እንድንፈራ ያደርጋል። አንድ ነገር ደግሞ ስናይ ሁለት ሆኖ እንዲታየን ያደርጋል። ብርሃን ደግሞ በምንመለከትበት ጊዜ የሚያንጸባርቅ ይሆናል። ከኖርማሉ ጊዜ በተለየ ሁኔታ እንዲያንጸባርቅ ያደርገዋል እና በተለይ ደግሞ በማታ አስቸጋሪ ይሆናል ማለት ነው። እይታችን ላይ አስቸጋሪ እንዲሆን ያደርገዋል። ከለር ያላቸው ነገሮች ስንመለከት ደብዛዛ ወይ ደግሞ ፌድ ያደረገ እይታ እንዲኖር ያደርጋል። እንግዲህ ያልታከመ ወይ ደግሞ ትሪት ያልተደረገ ሞራ ብላይንድነስ ሊያመጣ እይታን ሙሉ በሙሉ ሊሸፍን ይችላል። አራት አይነት የሞራ አይነቶች አሉ። አንደኛው ኤጅ ሪሌትድ የሚባለው ነው። በእድሜ ምክንያት የሚከሰት ነው። ሁለተኛው ደግሞ ኮንጀኒታል ደግሞ በተፈጥሮ ከመወለድ ጋር በተፈጥሮ የሚመጣ ነው። ሶስተኛው ደግሞ በተለያዩ በሽታዎች አማካኝነት ለምሳሌ ስኳር ያለበት ሰው ዲያቤቲክ ካታራክት የምንለው አለ ይፈጠራል ማለት ነው። አራተኛው ደግሞ በጉዳት ወይ ደግሞ በአደጋ ምክንያት አይናችን ላይ ጉዳት ሲደርስብን አደጋ ሲደርስብን የሚከሰት ነው። ሞራ እንዲፈጠር አስተዋጽኦ የሚያደርጉ ነገሮች አሉ። አንደኛው ማጨስ ነው። ሁለተኛው ደግሞ ከፍተኛ የሆነ ጨረር ተጋላጭ መሆን ነው። የፀሐይ ተጋላጭ መሆን ነው። ሶስተኛው ደግሞ የአይ ፕሬሸር ሲኖር ነው። አራተኛው ያው እድሜ ነው። አምስተኛው እንግዲህ አንዳቸው ከእናት ወይ ከአባት አንዳቸው ሞራ ካለባቸው በጊዜ ሂደትም ቢሆን ሞራ ካለባቸው ልጆች ላይ ሊከሰት ይችላል። ስድስተኛው ደግሞ ሲስተማቲክ ዲዚዝ የምንላቸው ለምሳሌ የስኳር በሽታ ያለባቸው ሰዎች ላይ ይከሰታል። ጥሩነቱ ካታራክት ወይ ደግሞ ሞራ ሊታከም ይችላል። ጭጋግ የያዘ የመሰለው ሌንስ ይወጣና በአርቲፊሻል ሌንስ ይተካል። ይህም የተሻለ እይታና ግልጽ የሆነ ጥሩ እይታ እንዲኖር ያደርጋል። ይህም የተሻለ እይታ ይሰጣቸዋል። ከዚህ ውጪ ሬጉላር አይ ኤግዛም ማድረግ፣ ሬጉላር ቼክአፕ ማድረግ ችግሩ ምንድነው፣ መፍትሄውስ ምንድነው የሚለው ለመለየት ያስችላል። የሞራ ምልክቶች ምንድናቸው የሚለውን ስናይ እንደነገርኳችሁ ደብዛዛ ወይ ደግሞ ጉም የለበሰ እይታ እንዲፈጠር ያደርጋል። ሁለተኛው ደግሞ ነጸብራቅ ይፈጠራል። መብራት በሚያዩበት ጊዜ መብራቱ ነጸብራቅ ስለሚፈጥርባቸው ያስቸግራቸዋል። ከዛ ሶስተኛው በሚንቀሳቀሱበት ጊዜ ጥሩ እይታ ስለሌላቸው ይቸገራሉ። ሌላው ከለር የሆኑ ነገሮችን ሲያዩ ፌድ ያደረገ ደብዛዛ ሆኖ ነው የሚታያቸው። በተጨማሪ ሞራው እየበሰለ ሲሄድ የእይታው መጠን እየደከመ እየቀነሰ ስለሚሄድ በተለያየ ጊዜ የመነጽር ፍላጎታቸው እየተቀያየረ ይመጣል ማለት ነው። ሞራው ገና በጀመረ ጊዜ ብዙ ለውጥ ላናስተውል እንችላለን። እየበሰለ በሚሄድ ጊዜ ግን እይታው እየደከመ የበለጠ እየቀነሰ ስለሚሄድ ለውጡን በደንብ ማስተዋል ይቻላል። ስለዚህ ሞራ ምንድነው የሚደረገው? ሰርጀሪ ይሰራለታል። በበሰለ ጊዜና በደረሰ ጊዜ ለመሰራት የራሱን ጊዜ 6 ወር ወይ ደግሞ 1 አመትም ሊወስድ ይችላል። 6 ወር ወይ 1 አመት ሊወስድ ይችላል። ብቻ በበሰለ ጊዜ ይሰራል ማለት ነው። ሲበስል ደግሞ እይታው በጣም የቀነሰ ስለሚሆን በዛ ጊዜ እንዲቀየር ይደረጋል ማለት ነው። ሕክምና ስትሄዱ ያው መደበኛው የአይን ምርመራ ከተደረገ በኋላ ሞራው አለ በስሏል ከተባለ ወይ ደግሞ ሞራ ባለባቸው ታካሚዎች ላይ ምንድነው የሚደረገው? ውስጡን ለማየት ጠብታ ተደርጎ ከ30 እስከ 40 ደቂቃ ሊወስድ ይችላል። ጠብታ ተደርጎ ድጋሚ ሐኪም ጋር ገብቶ መታየት ያስፈልጋል።
ከዛ በተጨማሪ ያው ግፊትና የአይን እይታ መለካት አለ። ከዛ በተጨማሪ ደግሞ አልትራሳውንድ፣ የአይን አልትራሳውንድ እንደ አስፈላጊነቱ ሊደረግላችሁ ይችላል። ይሄም ከጀርባ ያለው የአይናችን ክፍል ጠባሳ አለ ወይ፣ ምንድነው፣ ጥሩ ነው፣ ንጹህ ነው ወይ የሚለውን ለማየት ነው። ከዛ በኋላ እነዚህ ነገሮች ጥሩ ከሆኑና ሞራውን በስሏል መሰራት አለበት ከተባለ መደረግ ያለባቸው ነገሮች ይነግሯቸዋል። አንድ ታካሚ ማድረግ ያለባቸው ነገሮች አሉ። እነዚህም የሌንስ መጠኑ መሰራት አለበት፣ መለካት አለበት። ምን አይነት መድኃኒቶችስ መገዛት አለባቸው፣ ከተሰራ በኋላስ ምን ማድረግ አለባችሁ፣ ያለባችሁ ጥንቃቄ ምንድነው የሚለው ይነገራቸዋል። ስለዚህ በቅድመ ሰርጀሪ ጊዜ እነዚህ ነገሮች ይነገሯቸዋል። ምናልባትም ሌሎች የምትወስዷቸው መድኃኒቶች ካሉ የአይንም ወይ የሌላ ውስጣዊ በሽታ የምትወስዷቸው መድኃኒቶች ካሉና ለሰርጀሪው አዳጋች እንዲሆን የሚያደርጉ ወይ ደግሞ መቆም ያለባቸው መድኃኒቶች ሊኖሩ ይችላሉ። እነዚህም ይነገራቸዋል። ለምሳሌ በግላኮማ ጊዜ የሚወሰድ የአይን ጠብታዎች አሉ። ነገር ግን ለሰርጀሪው ሰርጀሪው ከመሰራቱ በፊት አንድ ቀን በፊትና ማቆም ያለባችሁ መድኃኒቶች ይኖራሉ። እዚህ ታካሚው የሚሰጠውን አድርግ የተባለውንና ይዞ እንዲገኝ የተባለውን ነገር በደንብ ማዳመጥና ማድረግ፣ ትክክል የሆነውን ደግሞ ማረጋገጥና ማዳመጥ ያስፈልጋል።